እንድታዝኝ ምናምን አላለችም። አይ የምር እንድታዝኝ ምናምን አይደለም። በአጠቃላይ እነሱ ስላሸነፉሽ ማይመቸኝም። አሁን ላይ ጌም አቁሜያለሁ። በእውነት ምናችን ጌም መጫወት እኮ አቁሜያለሁ። ረጅም ጊዜ እንደዚህ ዝም ብዬ ገብቼ እጫወታለሁ እንጂ ጌም ብዙም አይደለሁም። አሁን ላይ ሰው ሪከርድ እያደረገ ምናምን ጥሩ ነገር የለም። ገባ አንዴ ቆይ ያ ሰው ሪከርድ እያደረገ ያው እንግዲህ ያቡም ተቸገረች። እውነት ለመናገር ያው እንግዲህ ማርያ በዚህ አጋጣሚ ዱቄት መጥቶልኛል። ዱቄት መጣልሽ? ያ ቆይ ኦኬ ዱቄት ትቀበያለሽ? እሺ ልቀይርና እቀባለሁ። ማርያ እንግዲህ ያው ምንም ማድረግ አይቻልም። እንግዲህ ወይኔ ማርያስ ግን ታሳዝናለች የምር። እኔ ራሱ የሷ ፎቶ ቢሆን ደስ ይለኝ ነበር ግን ያው ዱቄት የመጀመሪያው ቅጣት ምን ትያለሽ ማርያ? ለቅሶ ማርያው ለቅሶ ትቀመጣለች። አሁን እሺ ወደ ዱቄቱ ትገቢልናለሽ። እሺ አሁን እዚህ ጋር ደግሞ እኮ እሱ አለ ሪከርድ ሊያደርግ የተዘጋጀ። ኧረ በፈጠራችሁ ሪከርድ አታድርጉ ፕሊዝ። ሰላም አባይ ሲነሳ መለስ ዜናዊ፣ ስመኘው በቀለ እናመሰግናለን። ጀለሲ ሁሉም በያሉበት ፈጣሪ እነሱ የሞተ ሰው ነው የሞተ ሰው ልክ ነህ። እልልልል ዱቄታም ብሏል። ወይኔ እንትኗን ትንሽ ወደ ላይ ከፍ አድርጊልና በደንብ ልቀባ። እሺ እንጀምር። አንድ ካሜራው ላይ ነው የምትቀባው? ፊትሽ ላይ ነው እንጂ እንዴ? አዎ እየታየሽ እኮ ነው በደንብ። አሁን እየታየሽ። በነገራችን ላይ እኮ ያቡ ቁጭ ብሎ ለመቅረጽ ብቻ የተዘጋጀ ሰው አለ። እሺ ለመቅረጽ ብቻ የተዘጋጀ ሰው አለ። የምር አይበቃኝም? ምን አልሽ አንቺ? ደግሞ የቦሌ ቅጣት አስመሰልሽው። ጭራሽ የቦሌ ቅጣትን አንቺ አይበቃኝም? ገና መች እንትን አልሽው? እዚህ ጋር ይቀራል። እኔ አይንሽን እኮ ተቀቢ አላልኩም፣ ግን ያው ፊትሽን በደንብ እንድናየው። እንዴት ነው በቃት? በደንብ ትቀባት ያሉሽ እኮ ነው። አቷ በደንብ ይታያል። አውቀው ነው በቃት የሚል አለ። በነገራችን ላይ ዱቄት መሆኑን ለማመን ዱቄትም እኮ ግፍ ነው ግን ዱቄት መሆኑን ለማረጋገጥ ትቅመሰው። ወይኔ ዱቄት መሆኑን ለማረጋገጥ ኧረ በመጠራችሁ የኮሜንት ያለ በዚህ ተውላ ፊት ዱቄት አስገባኝ። እሺ ኧረ ብዙ ሰው የለም። 220 ሰው ነው ያለው። አንቺ ምን ችግር አለው? 600 በለው 700 ነው። ኦኬ በእውነት አይ እንግዲህ እሺ አይ በቃ አጥቤ ልምጣ። በቃ ምን አልሽኝ? አለ እንዴ? አለቅ እንዴ? ያው እንዴ አለ ዱቄቱ ላይ ልቀባ ናጠጋ በላ ትንሽ። አይ ምልሽ እዚህ ጋር የተወሰነ ግን እኮ ጥቅማ ሰው እያሉ ትንሽ እስቲ እንደዚህ ጥቅማሽ ውስጥ ዱቄት አይደል እንዴ? ቀምሰዋለሁ። አንቺ በነገራችን ላይ ዱቄት እንትን ብለሽ ያምርብሻል እውነት ለመናገር። ፊቴን እውነት ታሽ እሺ ችግር የለውም። ታጠሽ ነኝ ሻሹን። ወይኔ እናቴ! ኧረ የምር ግፋችሁ
ይሄ ምን እናድርግ እኮ የነ ቢኒ የነ ማርያም ቅጣት ነው፣ የኔ ቅጣት አይደለም። እነሱ ናቸው የቀጧት፣ እነሱ ናቸው። ወፍጮ ቤት ሄደች ትመስላለች። አረ ወፍጮ ቤት ምን ነው ፎንቃ ገባልን እንዲ? አረ ተው፣ አረ በፈጠራችሁ አላችሁ እንዲ አልተዘጋም አካውንታችን አስዘግቶ ወይኔ ስቃለህ። ሳቅ ቆንጆ እኮ ነው በነገራችን ላይ ህይወትንም የሆነ ደስ ይላል። ኢድ ሙባረክ ምን እንዳለኝ ታውቂያለሽ? እንጫወት ስለምትል በቃኝ በላት ፕሊስ እባክህ። ማን ነው? ቤት ነው። እንጫወት ስለምትል በቃኝ በላት። ልጆቼ ጋርና ከባሌ ጋር ቪዲዮ ሰራለሁ በቅርቡ። ያው እሱም ለማብራራት የፈለገው ምንድን ነው ብዙ ጊዜ ብቻዋን ነው ቪዲዮ የምትሰራው እና እንዴት ነው ጠይቅልን እስቲ። ሲንግል ነች አለች። እኛም ማወቅ እንፈልጋለን። ወይ ወሬ ጥማት። እሺ አንድ ጌም እንጫወትና ካሸነፍኩኝ እኔ እመልሳለሁ፣ ከተሸነፍኩኝ እመልሳለሁ። አንቺ አይገብድሽም እንዴ? ይሄ እኮ ቀለል ያለ ጥያቄ እኮ ነው። ምነው ፈራሹ? ጥያቄ እኮ ጥያቄውን መልሳለሁ። እንጫወት አንድ ጌም። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ ቆጥረህ ጸጋው እንዳትክድ ከስረህ ህመም ጸንቶብህ ክፉኛ ብትሆን ያልጋ ቁራኛ ጨክኖብኛል ብለህ እንዳትሄድ ከሱ ርቀህ ሰውን በዱንያ ሲፈጥር ለሰበብ ነውና ሊሞክር በትዕግስት ላይ ሳትናችልም አለ